አታሳልፉት እያሳለፋችሁት ነው። በተለይ ፕሮቴስታንት የሆናችሁ የጌታ የኢየሱስ ክርስቶስ ተከታዮችና እንዲሁም መጽሐፍ ቅዱስ ላይ የምታምኑ አብሰው አገልጋዮች እኛን ሶሻል ሚዲያ ላይ ሳትዘጋጁ ወጣችሁ እያዋረዳችሁን ያላችሁ አገልጋዮች እንድታሳልፉ አልፈልግም። ይሄን አምስቱ ነገር ካያችሁ በኋላ ቀጣይ ደግሞ ፓስተር ሶፊ አንድ አገልጋይን ሲያጣድፍ እንመለከተዋለን። ከሱ ቪዲዮ መልስ ደግሞ አምስቱን ነገር በቀላሉ አስረዳችኋለሁ። አምስቱን ሶላዎች ተባረኩ። ሶላ ስክሪፕቸር ላይስ እንዴት ነህ? ብቻዎቹ አምስቱ ሶላዎች ዲፋይን አድርግልኝ እስቲ። አምስቱ ብቻዎች እስቲ ምንድን ናቸው? አምስቱ የኢየሱስ አምስቱ ኦኬ ብቻዎች ከኢየሱስ ሕይወት፣ መንገድ፣ እውነት። 3 እውነተኛ ሕይወት፣ እውነተኛ መንገድ፣ እውነተኛ ሕይወት፣ እውነተኛ የሕይወት እንጀራ። አግዘኝ ሜቢ በቃ በቂ ነው እኮ የጠራኸው እኮ። እሺ አምስቱ ብቻዎች አታውቃቸውም? ኢየሱስ ምን ኢየሱስ ጋር ብቻ የምናገኛቸው አይደለም። አምስቱ ሶላ ስክሪፕቸሮች አምስቱ ብቻ። ጌታ ይባርካችሁ። የሶፊ ጥያቄና የልጁ መልስ ለህዝቡ ይቀመጥ። እኛ ግን ባጭሩ ስለ ሶላ እናየዋለን። አምስቱ ሶላዎች እነዚህም ሶላ ማለት መግቢያ ምን እንበል እስኪ። ሶላ ስክሪፕቸራ ማለት መጽሐፍ ቅዱስ ብቻ የሚለው ትርጉም የሚያመጣ ሲሆን መጽሐፍ ቅዱስ ብቻውን የክርስትና እምነትና ተግባር የመጨረሻው ባለስልጣን ነው። ስለዚህ ቤተክርስቲያን እንግዲህ በቤተክርስቲያን ላይ የመጨረሻ ባለስልጣን ነው የእግዚአብሔር ቃል ማለት ነው። ይሄን ማለት ነው ትርጉሙ። ያው እንደምታዩ አምስቱ የፕሮቴስታንት ሶላዎች ይሏል። አንደኛው ሶላ ስክሪፕቸራ ወይስ መጽሐፍ ቅዱስ ብቻ። ይህም ትርጉሙ መጽሐፍ ቅዱስ የማይሳሳት የእምነት የህይወት ስልጣን ነው። መጽሐፍ ቅዱስ ሲተት የሌለበት ሕጸጽ የሌለበት የመጨረሻ የኛ የእምነት የህይወት ዋልታ ነው ማለት ነው። ስለዚህ መጽሐፍ ቅዱስ ብቻ ማለት ነው። ሁለተኛው ደግሞ ሶላ ፊዴ